ሰላም የዚህ ቻናል ቤተሰቦች እንደምን ከረማችሁ። ዛሬ ደግሞ ፋንዳሜንታል አካውንቲንግ 1 ቻፕተር 3 መርቻንታይዚንግ ኦፕሬሽን የሚለውን ይዘንላችሁ መጥተናል ማለት ነው። እንግዲህ በዚህ ቻፕተር ላይ ምን ነው ማወቅ የሚኖርብን ብለን ስንመለከት የመጀመሪያው አይዴንቲፋይ ዘ ዲፈረንስ ቢትዊን ሰርቪስ ኤንድ መርቻንታይዚንግ ካምፓኒ ነው። በአገልግሎት ሰጪ ድርጅትና በንግዱ ዓለም ያለ ድርጅት በእነኚህ መካከል ያለው ዲፈረንስ ምን ይመስላል የሚለውን የምናይበት ይሆናል። ሁለተኛ ኤክስፕላይን ሪከርድ መርቻንታይዝ አንደር ዘ ፐርፔቹዋል ኢንቨንተሪ ሲስተም። ሪከርድ እንዴት ነው የምናደርገው? በፐርቻይዝ ጊዜ በግዢ በምንፈጽም ጊዜ እንዴት ነው ሪከርድ የምናደርገው የሚሉትን የምናይበት ይሆናል። አንድ ነጋዴ ፐርፔቹዋል ኢንቨንተሪ ሲስተም እና ፔሪዮዲክ ኢንቨንተሪ ሲስተሞች ይጠቀማል። በፐርፔቹዋል ኢንቨንተሪ ጊዜ እንዴት ነው ግዢ ስንፈጽም ሪከርድ የምናደርገው የሚሉትን የምናይበት ይሆናል። ሶስተኛ ኤክስፕላይን ዘ ሪከርድ ሴል ረቨኒ አንድ ፐርፔቹዋል ኢንቨንተሪ ሲስተም። እንዴት ነው ግዢ ሽያጭ በምንፈጽም ጊዜ እንዴት ነው ሪከርድ የምናደርገው የሚለውንም የምናይበት ይሆናል። አራተኛ ኤክስፕላይን ስቴፕ አካውንቲንግ ሳይክል ፎር መርቻንታይዚንግ ካምፓኒ። በአንድ ካምፓኒ ጊዜ እንዴት ነው አካውንቲንግ ሳይክሉ ሂደቱ ምን ይመስላል የሚለውንም የምናይበት ነው የሚሆነው። ፕሪፔር አካውንቲንግ ስታትመንት ፎር መርቻንታይዘር ነው። እንዴት ነው አካውንቲንግ ስታትመንት የምናዘጋጀው የሚለውን የምናይበት ይሆናል። የዚህ ቻፕተር ሜን አላማው እነኚህን ጠንቅቆን የማሳየት ወይም የማወቅ ይኖርብናል ማለት ነው። እነኚህም በአምስቱ ላይ ዲፔንድ ይሆናል ማለት ነው። የመጀመሪያው መርቻንታይዚንግ ኦፕሬሽን ስንመለከት እንግዲህ በአንድ ቢዝነስ ኦርጋናይዜሽን በሶስት ይከፈላሉ። መርቻንታይዚንግ ኦፕሬሽን አለ፣ ሰርቪስ ቢዝነስ ኦፕሬሽን እና ማኑፋክቸር ኦፕሬሽን የሚባሉ አሉ። በቻፕተር 2 ላይ ቢዝነስ ሰርቪስ ኦፕሬሽን ወይም ሰርቪስ ከሰርቪስ የሚገኙ ኦፕሬሽን ምን ይመስላሉ የሚሉትን አይተናል። ዛሬ ደግሞ መርቻንታይዚንግ ኦፕሬሽን ምን ይመስላል የሚለውን የምናይበት ይሆናል ማለት ነው። መርቻንታይዚንግ ካምፓኒ ባይ ኤንድ ሴልስ ጉድ ነው። በአንድ የመግዛትና የመሸጥ ሂደት ነው። በዚህ ቻፕተር ላይ የመግዛትና የመሸጥ ሂደት ነው። አንድን እቃ ይገዛል፣ ይሸጣል። መጀመሪያ የገዛውን እቃ የመሸጥ ሂደት ነው። እንግዲህ እዚህ ላይ ስንመለከት የመጀመሪያ ሆልሴለር አለ። እንግዲህ መጀመሪያ ማኑፋክቸር አለ። ከማኑፋክቸሩ ሆልሴለር አለ፣ ጅምላ ሻጭ። ከጅምላ ሻጭ የት ይሄዳል? ሪቴለር አለ፣ ቸርቻሪ። ከቸርቻሩ ወደ ምን ይሄዳል? ወደ ኮንሱመር፣ ወደ ተጠቃሚ ይሄዳል። ይህን ፕሮሰስ ያደረገ ነው ማለት ነው። ዘ ፕራይመሪ ሶርስ ኦፍ ረቨኒ ኢዝ ሪፈርድ ሴል ረቨኒ ኦር ሴልስ ነው። የዚህ የመርቻንታይዚንግ ካምፓኒ ፕራይሜሪ ሶርሱ ምንድነው? ሴል ረቨኒ ነው። ከሽያጭ የተገኘ ትርፍ ነው ማለት ነው። አንድ ነጋዴ እንግዲህ ከሽያጭ የተገኘ ትርፍ ነው የሚያገኘው ማለት ነው። ኢንካም ሜዠርመንት ስንመለከት የመጀመሪያው ሴል ረቨኒ ያለ ከሽያጭ የተገኘው ትርፍ ሲቀነስ ኮስት ኦፍ ጉድ ሶልድ ነው። እቃውን ለመግዛት ያወጣ ነው ወጪ ምን ይሰጣል? ኢኳል ግሮዝ ኦፍ ፕሮፊት ነው። ያልተጣራ ትርፍን ይሰጠናል ማለት ነው። ግሮዝ ኦፍ ፕሮፊቱ ሲቀነስ ምን? ኦፕሬቲንግ ኤክስፔንስ ይሰጠናል። ኦፕሬቲንግ ኤክስፔንሱ ምን ይሰጠናል? ከዛ ኔት ኢንካም ኦር ኔት ሉዝን ልናገኝ ይችላለን ማለት ነው። ሴል ረቨኒ ነው በአንድ ከሽያጭ ያገኘነው ትርፍ ሲቀነስ ኮስት ኦፍ ጉድ ያን እቃውን ለመግዛት ያወጣ ነው ወጪ ሲቀነስ እኩል ነው ምን ይሰጠናል? ግሮስ ፕሮፊት ይሰጠናል። ይሄ ግሮስ ፕሮፊቱ ሲቀነስ ኦፕሬቲንግ ኤክስፔንሱ ምን ይሰጠናል? ኔት ኢንካም ኦር ኔት ሉዝ ነው። ለምሳሌ በኤግዛምፕል ስንመለከተው አንድ የስልክ ሻጭ ካምፓኒ ቢሆን የሚገዛ ቢሆን አንድን ስልክ በ10 ሺህ ብር ቢገዛ ለምሳሌ ያን 10 ሺህ ብር የገዛው በስንት ቢሸጠው? በ15 ሺህ ብር ቢሸጠው ሴል ረቨኒ ይባላል። 15 ሺህ ብር ሴል ረቨኒ ሲቀነስ ኮስት ኦፍ ጉዱ
ሶልዱ ስንት ነው? በ10 ሺህ ብር ነው። 15 ሺህ ሲቀነስ 10 ሺህ ስንት ይሆናል? 5 ሺህ ይሆናል ማለት። ይሄም ነው ግሮስ ፕሮፊት ነው፣ ያልተጣራ ትርፍ ነው ገና። ይህን ደግሞ ስልክ ለመሸጥ ለምሳሌ በመኪና ትራንስፖርት ሄዱ ይሆናል ወጪ ከተደረገ ያ ወጪው ለምሳሌ 1000 ብር ቢሆን 5000 ሲቀነስ 1000 ብር ስናረገው ስንት ይሆናል? 4000 ብር ይሆናል። ኔት ኢንካሙን አገኘን ማለት ነው። ኦፕሬቲንግ ኤክስፔንሱ 1000 ብር ለምሳሌ ለትራንስፖርት ያወጣ ነው ወጪ 1000 ብር ቢሆን ከ5000 ላይ 1000 ስንቀንስ 4000 ይሆናል ማለት ነው። እነኚህም ደግሞ ኔት ኢንካም የሚለውን አገኘን ማለት ነው። ኮስት ኦፍ ጉድ ሶልድ ኢዝ ዘ ቶታል ኮስት ኦፍ መርቻንታይዚንግ ሶልድ ዱሪንግ ዘ ፔሪድ ነው። እዚህ ጋር ኖት ዩዝድ ኦፍ ኢን ሰርቪስ ቢዝነስ ነው። በአንድ ሰርቪስ ቢዝነስ እነኚህን አይጠቀማቸውም። አንድ ሰርቪስ ያገኘ ሴል ረቨንን አይጠቀምም። ኮስት ኦፍ ጉዱን እና ግሮስ ፕሮፊትን አያገኛቸውም። በአንድ ሴል ረቨኒ ላይ እነኚህ አይካተቱም ማለት ነው። እንግዲህ ኦፕሬቲንግ ሳይክሉን ስንመለከት ኦፕሬቲንግ ሳይክል ኦፍ መርቻንታይዚንግ ካምፓኒ ኢዝ ኦርዲናሊ ኢዝ ላርጀር ዛን ሰርቪስ ካምፓኒ ነው። እንግዲህ መርቻንታይዝ ካምፓኒ ከሰርቪስ ካምፓኒ ይበልጣል ነው የምንለው። ሂደቱ ቢዝነስ ሳይክሉ ይበልጣል ነው። ለምሳሌ አሁን ሰርቪስ ካምፓኒ ላይ ስንመከል ሰርቪስ አለ እዚህ ጋር። ይሄ ሰርቪሱ አገልግሎት ሰጥቶ ምን አረገ? ለምሳሌ እዚህ ጋር መኪና ቢያጥብ ሰውየው፣ ይሄ መኪና የሚያጥበው አገልግሎት ሰርቪስ ሰጠ። አካውንት ሪሲቬብል ሊቀበል አካውንት ሪሲቬብል በክሬዲት ኦን አካውንት ሊሆን ይችላል የሚቀበለው። ያን አካውንት ኦን አካውንት የተቀበለውን ፕሮሰስ አድርጎ ምን ይሆናል? አካውንት ሪሲቬብል ሲቀበል ምን ሆነ? ካሽ ይሆናል ማለት ነው። ይሄ በጣም አጭር ናት ፕሮሰሱ። ሁለተኛ መርቻንታይዚንግ ኦፕሬሽን መርቻንታይዚንግ ካምፓኒን ስንመለከተው የመጀመሪያ ስራው ምንድነው? ይችን ካሽ ለማግኘት ባይ ኢንቨንተሪ ነው፣ እቃዎችን መግዛት ነው የመጀመሪያ ነው። እቃን ይገዛና ምን ያደርጋል? ኢንቨንተሩ ተገዛ ወዲያ ኢንቨንተሩ ምን ያደርጋል? ሪሴል ያደርጋል፣ ይሸጣል። የሚሸጠው እቃ ግን ኦን አካውንት ሊሆን ይችላል፣ በካሽ ሊሆን ይችላል። ኦን አካውንት ከሆነ ግን አካውንት ሪሲቬብል ይላል፣ የሚሰበሰብ ገንዘብ። ከዚያ ያን አካውንት ሪሲቬብል ነው፣ ሪሲቭ ካሽ ነው፣ ተቀበለ። ሲቀበል ምን ሆነ? ካሽ የሆነ ማለት። ይቺ ካሿ ዞራ ካሽ እስከምትሆን ድረስ ነውና አካውንቲንግ በዚህ ላይ ስንመለከተው በመርቻንታይዚንግ ጊዜ ትንሽ ረዘም ያለ ቢዝነስ ሳይክል አለው። በሰርቪስ ካምፓኒ ጊዜ ግን አጭር ነው ማለት ነው ሳይክሉ። ሁለተኛ ፎሎ ስንመለከተው ቢጊኒንግ ኢንቨንተሪው ሲደመር ኮስት ኦፍ ጉድ እዚህ ጋር ቢጊኒንግ ኢንቨንተሪው ሲደመር ኮስት ኦፍ ጉድ ፐርቼዝ ነው። ቢጊኒንግ ኢንቨንተሪው ሲደመር ኮስት ኦፍ ጉድ ፐርቼዝ ነው፣ እቃው የተገዛበት። ለምሳሌ ቢጊኒንግ ኢንቨንተሪ መጀመሪያ የመስከረም ወር ለምሳሌ የመስከረም የመጨረሻ ወር ለጥቅምቱ የመጀመሪያ የሆነ ቢጊኒንግ ኢንቨንተሪ ቢጊኒንግ የመጀመሪያ የመስከረም ወር የመጨረሻው ያለው እቃ ሲደመር ኮስት ኦፍ ፐርቼዝ ጉድ የተገዛው እቃ ምን ይሰጠናል? ኮስት ኦፍ ጉድ አቬሌብል ፎር ዘ ሴል ይሰጠናል። ይሄ ደግሞ ይሄንኛው ደግሞ ኮስት ኦፍ አቬሌብል ሲቀነስ ኮስት ኦፍ ጉድ ሶልድ የተሸጠው እቃ ሲቀነስ ምን ኢንዲንግ ኢንቨንተሪ ይሰጠናል። ኢንዲንግ ኢንቨንተሪ የምንለው ደግሞ በአንድ በካምፓኒ ውስጥ ያለው የመጨረሻ ያልተሸጠው ቀሪው እቃ ማለት ነው። እና ቢጊኒንግ ኢንቨንተሪው ሲደመር ኮስት ኦፍ ጉድ ምን ይሰጣል? ኮስት ኦፍ ጉድ ኦፍ አቬሌብል ፎር ዘ ሴልን ይሰጣላል። ይሄ ደግሞ ኮስት ኦፍ ጉድ አቬሌብል ፎር ዘ ሴል ሲቀነስ ኮስት ኦፍ ጉድ ሶልድን የተገዛው የተሸጠው እቃ ምን ይሰጠናል? ኢንዲንግ ኢንቨንተሪውን ይሰጠናል ማለት ነው። ዘ ካምፓኒ ዩዝ ኢዘር
ፐርፔቹዋል ኢንቨንተሪ ሲስተም ኦር ፔሪዮዲክ ኢንቨንተሪ ሲስተም ሊሆን ይችላል። አንድ ካምፓኒ የሚከተለው ከነኚህ ከሁለቱ አይወጣም። ፐርፔቹዋል ኢንቨንተሪ ሲስተም ኦር ፔሪዮዲክ ኢንቨንተሪ ሲስተም የሚባሉ እነኚህ ሁለት አሉና በእነኛ ነው አንድ ሪካርድ ሊያደርግ የሚችለው። እንግዲህ ስንመለከተው ፐርፔቹዋል ኢንቨንተሪ ሲስተም ኢዝ ሜንቴን ዲቴል ሪካርድ ኮስት ኢች ኢንቨንተሪ ፐርቼዝ ኤንድ ሴል ነው። አንድ ነጋዴ ዲቴል ሪካርድ የሚያደርግበት ነው። ቀን ተቀን የሸጠውን ሊሆን ይችላል የገዛውን በዲቴል ሪካርድ ሊያደርግ ሊመዘግብበት የሚችል ነው። ሁለተኛ ሪካርድ ኮንቲኒዩስ ኦፍ ኢንቨንተሪ ቱ ሹድ ቢ ሃንድ ኦፍ ኤቭሪ ታይም ነው። ምንድነው ኮንቲኑ ቀጣይነት ያለው ነው። ወደ ኋላ የማይል ቀጣይነት ነው። ቀን ተቀን የገዛነውን የሸጥነውን ሪካርድ የምናደርግበት ይሆናል ማለት ነው። ሌላው ካምፓኒ ዲተርሚን ኮስት ኦፍ ጉድ ሶልድ ኤች ታይም ኦር ኤስኤል ኦከር ነው የሚለው ካምፓኒ ምንድነው በገዛው ነው እዚጋ ጉድ ሶልድ ኤች ታይም ነው ሴል ኤንድ ኦከር ባረገው ነው የሚሆነው። ፔሪዮዲክ ሲስተም ነው ዱ ኖት ኪፕ ዲቴል ሪካርድ ኦፍ ዘ ጉድ ኦን ሃንድ ነው። ምንድነው ዲቴል ሪካርድ የማናደርገው ነው የማናደርገው ነው። ኮስት ኦፍ ጉድ ሶልድ ዲተርማይን ባይ አካውንት አት ዘ ኤንድ ኦፍ ዘ አካውንት ፔሪዮድ ነው። ለምሳሌ በወሩ ሊሆን ይችላል ኦዲት የምናደርገው በሳምንቱ ሊሆን ይችላል እና በአመቱም ሊሆን ስለሚችል ኢንዲንግ ነው። ኢንዲንግ አካውንቲንግ ፔሪዮዱ ባበቃ ሰዓት ነው ይሄን ሪካርድ የምናደርገው ማለት ነው። ካልኩሌሽኑን ስንመለከት ካልኩሌሽን ኦፍ ኮስት ጉድ ሶልድን ስንመለከት ቢጊኒንግ ኢንቨንተሪው ሲደመር ፐርቼዝ ኔት ነው የተገዛው እቃ ከዛ ምን ጉድ አቬሌብል ፎር ዘ ሴል እንሰጠናል። ምሳሌ 900 ሺህ አለ ስንመለከተው ከዛ ኢንዲንግ ኢንቨንተሪ አለ። ኢንዲንግ ኢንቨንተሪ ለምሳሌ 125 ሺህ ነው። ከዛ ኮስት ኦፍ ጉድ ሶልዱ ስንት ነው? 775 ሺህ ይሆናል ማለት ነው። እነኚህን መለየት ይኖርብናል ማለት ነው። አድቫንቴጅ ኦፍ ዘ ፐርፔቹዋል ኢንቨንተሪ ሲስተም ስንመለከት ምንድነው አድቫንቴጁ? ትራዲሽናል ዩዝድ ፎር መርቻንታይዚንግ ዊዝ ሃይ ዩኒት ኦፍ ቫልዩ በጣም ብዛት ያላቸው በአንድ ካምፓኒ ንግድ ካምፓኒ በጣም ብዛት ያላቸው እቃዎች ከሆኑ እነሱን በኋላ በወሩ ኦዲት ለማድረግ በጣም ስለሚከብድ ምንድነው ያንን ያቃለለልናል ማለት ነው። ሻው ኳንቲቲ ኤንድ ኮስት ኢንቨንተሪ ዛት ሹድ ቢ ሃንድ አውት ኦፍ ታይም ሰዓትን ይቀንሳል። ለምሳሌ ቀን ተቀን ሪካርድ ምናምን ታይምን ይቀንስልናል። ጥራት ያለውም ስራ እንዲሆን ያደርግናል። ፕሮቫይድ ቤተር ኮንትሮል ኢንቨንተሪ ዛን ፔሪዮዲክ ሲስተም ፔሪዮዲክ ኢንቨንተሪ ሲስተም በጣም የተሻለ ነው። እነኛው በጣም የተሻለ ነው ማለት ነው። ያንንም ኢንቨንተሪውን ለመቆጣጠር ያመቻል ማለት ነው። ከዚህ ውስጥ ጥያቄዎች አሉ። አንድ ሶስቱን እንስራቸውና ቀጣይ ያሉትን እናንተ ተሰሯቸዋላችሁ ማለት ነው። ኢንዲኬት ዌዘር ዘ ፎሎዊንግ ስቴትመንት አር ትሩ ኦር ፎልስ ነው። ፕራይመሪ ሶርስ ኦፍ ሬቨኒ ፎር መርቻንታይዚንግ ካምፓኒ ሪዛልት ፍሮም ፐርፎርሚንግ ሰርቪስ ኦር ፎር ካስተመር ይላል። ይሄ እንግዲህ እዚች ጋር ያለችውን የምታፈርሰው ፎልስ ነው የሚሆነው። አንድ ፕራይመሪ ሶርስ የመርቻንታይዚንግ ካምፓኒ ከሆነ ከሴል ሬቨኒ የሚገኝ ትርፍ ነው ብለናል። አገልግሎት ከመስጠት ሳይሆን ከሴል ሬቨኒ የሚገኝ ትርፍ ነው። ሁለተኛ ዘ ኦፕሬቲንግ ሳይክል ኦፍ ሰርቪስ ካምፓኒ ዩዥዋሊ ሾርተር ዛን መርቻንታይዝ ካምፓኒ ነው። ያንሳል ነው ትሩ ነው። ቢዝነስ ሳይክሉ ስንመለከተው በጣም ኦፕሬቲንግ ሰርቪስ ካምፓኒ የምንለው አንድ ሰርቪስ አገልግሎት ሰጠ። ያን አገልግሎት የሰጠውን በሪሲቭ ኦን አካውንት ሊሆን ይችላል። ያን አካውንትን ሪሲቭ ሲቀበል ካሽ የሚያገኘው ነው። ግን በመርቻንታይዚንግ ካምፓኒ ጊዜ በጣም ረዘም ይላል። መጀመሪያ እቃ ኢንቨንተሪ ይገዛሉ፣ ኢንቨንተሩን ይሸጣሉ። የተሸጠው ደግሞ በኦን አካውንት ሊሆን ይችላል። ኦን አካውንት ሪሲቨብል ኦፍ አካውንት የሚባል አለ። ከዛ ከሪሲቨብሉ ከዛ ሪሲቭ ካሽ አለ። ከዛ ብሎ
ካሽ ያገኛል ማለት ነው። ካሹ ተመልሶ ካሽ እስከሚሆን ድረስ ያለን ማለት ነው። ሴል ረቨኒ ሶስተኛው ስንመለከት ሴል ረቨኒስ ለስ ሲቀነስ ኮስት ኦፍ ጉድ ሶልድ እኩል ግሮስ ኦፍ ፕሮፊት ይሰጠናል ነው የሚለው ትሩ ነው። ሴል ረቨኒ ሲቀነስ ኮስት ኦፍ ጉድ ሶልዱ ምን ይሰጠናል? ግሮስ ፕሮፊቱን ይሰጠናል ነው የሚለው ትሩ ነው። የመጨረሻውን እናንተ ስሯት። እንግዲህ በዚህ ቻፕተር ላይ ሪከርድ መርቻንታይዝን እንዴት ነው ሪከርድ ኦር መርቻንት ሪከርድ ፐርቼዝ ኦፍ መርቻንታይዝን በመንገዛ ሪከርድ እንዴት ነው ሞዴሊንግ ዩዚንግ ካሽ ኦር ክሬዲት ነው። እንግዲህ ወይ በካሽ ነው ወይ በክሬዲት ነው ሊሆን የሚችል። ኖርማሊ ሪከርድ ወይ ጉድ ሪሲቭድ ፍሮም ዜር ሴለር ነው። ፐርቼዝ ኢንቮይስ ሹድ ቢ ሰፖርት ክሬዲት ኤንድ ፐርቼዝ ነው። ለምሳሌ ፐርቼዙ ምንድነው? ሰር ኢች ክሬዲት ኦፍ በፐርቼዝ የተደረገ ነው። ለምሳሌ ይህን ሪከርድ እንዴት እንደምናደርግ የሚለውን በቀጣይ የምናይ ነው የሚሆነው። ለዛሬው እዚህ ደስ ይበቃናል። እንግዲህ የሚጠቅማችሁ ከሆነ ላይክ፣ ኮፒ ሊንክ፣ ሸር ማድረግ ይቻላል። የማይጠቅማችሁ ደግሞ ከሆነ ምንም ችግር የለውም። በቀጣይ ፓርት እስከምንገናኝ ቻው።